ነው? ውድቀትን አትፍሩ። ይኸውላችሁ በዚህ እድሜ ላይ ውድቀትን ካልተለማመድን፣ በዚህ እድሜ ላይ አዳዲስ ነገሮችን ካልተለማመድን መቼ ነው የምንለማመደው? ምክንያቱም ህይወት ከፍ እያለ ሲሄድ ኃላፊነቶች እየጨመሩ ነው የሚሄዱት። ስለዚህ በዚህ እድሜ ላይ ነው ወድቀን የማይሳካበትን መንገድ ቶሎ ማወቅ ያለብን በዚህ እድሜ ላይ ነው። በዚህ እድሜ ላይ ካልሞከርንና ምንችለውን ነገር ወይም ደግሞ ስኬታማ የሆንበትን ነገር ለይተን ካልመረጥን መቼ ልንሞክር ነው? በነገራችን ላይ እኛ ጎበዝ የሆንበትን ነገር ለመምረጥ ብዙ ነገሮችን መሞከራል። ለምሳሌ አንድ ሰው ያው እኔ ዲጂታሉ ላይ ስላለው ምሳሌ የሚሰጠው ከዛ አንፃር ነው። ለምሳሌ አንድ ሰው እኔ ጎበዝ ቪዲዮ ኤዲተር ነኝ ለማለት ጎበዝ ፉል ስታክ ዲቨሎፐር እንዳልሆንክ እንዴት ታውቃለህ ካልሞከርክ? ጎበዝ ግራፊክ ዲዛይነር እንዳልሆንክ የምታውቀው ከሞከርክ እኮ ነው። ስለዚህ መሞከር አለብን። ግራፊክ ዲዛይንን ሞክረ፣ ሶፍትዌር ዲቨሎፕመንትን ሞክረ፣ ቪዲዮ ኤዲቲንግን ሞክረ፣ ዲጂታል ማርኬቲንግን ሞክረ፣ ከዛ ውስጥ አንዱን ታነሳና ኦኬ ሌሎቹ ሞክሬያለሁ፣ ሌሎቹ ለኔ አይሆኑም፣ ለኔ የሚሆነው ይሄኛው ነው ትላለህ። እዛ ላይ የምትደርሰው ምንድነው? ሌሎቹን ስትሞክር ነው። አለበለዚያ ሌሎቹን ካልሞከርክ እንዴት አድርገህ ነው አንተ በዚህኛው ጎበዝ ነኝ ብለህ የምትወስነው? ወይም ደግሞ እዚህኛው ነገር ላይ እኔ ጠንካራ ነኝ ለማለት ሌሎችን ሞክረ ደካማ መሆንህን ማየት አለብህ። ያንን የምታደርግበት ታይም ደግሞ አሁን ያለንበት ዘመን ነው። ምክንያቱም ወደፊት ኃላፊነቶች ይበዛሉ። መውደቅ ከባድ የሚሆንበት ጊዜ አለ። አሁን መውደቅ ቀላል ነው። ወደፊት መውደቅ ከባድ የሚሆንበት ጊዜ አለ። ስህተት መስራት ዋጋ የሚያስከፍልበት፣ ስህተት በሰራ ቁጥር በወደቅ ቁጥር ሌሎች ኃላፊነቶች፣ ሌሎች ካንተ ጋር የሚወድቁ ሰዎች የሚኖሩበት ጊዜ ይመጣል። ያኔ መውደቅ፣ ያኔ ስህተት መስራት ከባድ ነው የሚሆነው። አሁን ግን አንተ ነህ ራስህ ብቻ ነህ ወድቀህ ቶሎ የምትለወጥበት፣ ከስህተት ታርመህ የምትሄድበት ጉልበቱም አለ፣ ሞቲቬሽኑም አለ፣ ወጣት ነህ፣ አቅም አለ፣ ታይም አለ። ስለዚህ በዚህ ጊዜ ነው አዳዲስ ነገሮችን መሞከር ያለብን። ስለዚህ ውድቀትን መፍራት የለብንም። ነገር ግን ሄደን መላተምና መውደቅ አይደለም። እንደዛ ማለት ቁጭ ብለን አናላይዝ ማድረግ አለብን። በወድቅ ምንድነው የሚገጥመኝ? በዚህ በኩል በሞክረው ምንድነው የሚገጥመኝ? በነገራችን ላይ ያው እንደሚታወቀው ጥናቶች እንደሚያረጋግጡት ብዙ ጊዜ ሰዎችን ያደረጉትና አድርገው ፌል ያደረጉት ነገር አለ የሚያስጨንቃቸው፣ ባለማድረጋቸው ነው። ቁጭት ነው የሚያስጨንቃቸውና ከዛ ቁጭት መውጣት አለብን። ስለዚህ ዛሬ ላይ ምን ማድረግ አለብን? ፕራክቲስ ማድረግ አለብን። የኛን ብቃት የኛን ጠንካራ ጎን የምናውቀው ስንለማመድ፣ ደፍረን አዳዲስ ነገሮችን ስንሞክር ነው። አዳዲስ ነገሮችን እንዳንሞክር ደግሞ የሚያደርገን ምንድነው? ፍርሃት ነው። ስለዚህ አንፍራ፣ እንሞክር አዳዲስ ነገሮችን። ከዛ ውስጥ ለኛ የሆነውን ነገር ስናገኝ በዛ ኤክሴል እናደርጋለን ማለት ነው።